ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት በዓለማችን ላይ በቀዳሚነት በዓይነ ስውርነት ከሚዳርጉ በሽታዎች መካከል በሁለተኛ ደረጃ ላይ ስለተቀመጠው የግላውኮማ ወይም ደግሞ በተለምዶ የዓይን ግፊት በሽታ ነው። ያው ግላውኮማ ማለት በተለምዶ የዓይን ግፊት በሽታ በመባል ይታወቃል እና ይህ የበሽታ በዓይናችን ውስጥ ያለው የግፊት መጠን ከመጨመሩ የተነሳ ከዓይናችን ወደ አእምሯችን መልእክት የሚወስደውን የነርቭ ወይም ኦፕቲክ ነርቭ የሚባለውን ጉዳት በማድረስ እይታን የሚቀንስ እና በመጨረሻም ለዓይነ ስውርነት የሚዳርግ በሽታ ነው። ይህ በሽታ ምንድነው የተለየ ባህሪው? አንዴ የነርቭ ጉዳት ካመጣ ወደ ነበረበት ደረጃ ለመመለስ የሚያስቸግር ነው። ይህ በሽታ ምንድነው? በብዛት የተለያዩ አይነቶች የግላውኮማ አይነቶች አሉ። በዓለም ላይ አሁን ላይ ከ100 በላይ የግላውኮማ አይነቶች እንዳሉ ይታወቃል። ከነዚህ የግላውኮማ አይነቶች በተለይም በጥቁሮች ላይ እኛንም ጨምሮ በጣም ኮመን የሆነ በብዛት የሚታወቀው ኦፕን አንግል ግላውኮማ የሚባለው የግላውኮማ አይነት ነው። ይህ የግላውኮማ አይነት አስከፊነቱ ምንድነው? መጀመሪያ ላይ በዓይናችን ውስጥ ከፍተኛ ጉዳት እስከሚያደርስ ወይም ደግሞ ከፍተኛ ጉዳት ደረጃ እስከሚደርስ ምንም አይነት ምልክት ወይም ደግሞ የህመም ስሜት አያሳይም። መጨረሻ ላይ ለዚህም ነው አብዛኞቹ የተጠቂዎች መጨረሻ ላይ ከፍተኛ ጉዳት ከደረሰ በኋላ ወደ ሕክምና ተቋማት የሚመጡበት ምክንያቱ ምንም አይነት ምልክት አለመኖሩ ነው። ግን ከህመሙ ከፍተኛ ደረጃ እየደረሰ ሲሄድ ወይም ደግሞ ምልክቶችም ሲያሳይ የሚታዩ የምልክት አይነቶች ምንድን ናቸው? አንደኛ የእይታ ብዥታ ነው። ለምሳሌ ይሄ ቀስተ ደመና መስራት እንደዚህ አይነት ምልክቶች ሊኖር ይችላል። ደግሞ ከዚህም ጋር ተያይዞ የተለያዩ የራስ ህመም፣ የዓይን ህመም እንዲሁም ደግሞ ማስመለስና እንደዚህ አይነት ምልክቶች ሊኖሩት ይችላሉ። ግን በብዛት ምልክቶቹ ሳይታወቁ ነው ጉዳት የሚያደርሰው። ስለዚህም ይህን ከፍተኛ ጉዳት የሚያደርስ በሽታ በምን መከላከል እንችላለን ለሚለው አንደኛ በዋናነት መጀመሪያ እንደዚህ አይነት ጉዳት ከመድረሱ በፊት ወይም ከመያዛችን ወይም ተጠቂ ከመሆናችን በፊት የቅድመ ምርመራ ወይም ስክሪኒንግ ማድረግ አለብን። ስክሪኒንግ በተለይም ደግሞ ሃይ ሪስክ ተብለው ወይም ተጋላጭ ተብለው የሚጠቀሱ የማህበረሰብ ክፍሎች አሉ። ለምሳሌ እድሜያቸው እየገፋ ይሄድ በጣም የዚህ የግላውኮማ በሽታ 40 ዓመት እና ከዛ ዓመት በላይ በሆኑ ሰዎች ላይ በጣም ኮመን የሆነ ነው። ከዚህም በተጨማሪ ደግሞ የቤተሰብ ላይ ወይም ደግሞ የቅርብ ዘመድ የስጋ ዘመድ የግላውኮማ ተጠቂ ከሆነ ይህ በሽታ በዛ የመተላለፍ ቻንስ ስላለው እነሱም ቅድመ ምርመራ ወይም ስክሪኒንግ ቢያደርጉ ጥሩ ነው። ከዛ በተጨማሪ ሬስ ወይም ደግሞ ዝርያችን ያው ብላክ አፍሪካን አሜሪካንስ ወይም ዘ ብላክስ ለዚህ ፕራይሜሪ ኦፕን አንግል ግላውኮማ ለሚባለው ተጠቂ ስለሆኑ እነሱም ስክሪን ቢደረጉ ጥሩ ነው። ከዛ በተጨማሪ ደግሞ ከዚህ በፊት የተለየ ተጓዳኝ በሽታ ያለባቸው ለምሳሌ ደም ግፊት፣ የስኳር በሽታ ያለባቸው ሰዎች እነሱም እንደዚህ አይነት ተጠቂነት ሊኖራቸው ስለሚችል የቅድመ ምርመራ ወይም ስክሪኒንግ ቢያደርጉ ወደ አቅራቢያቸው ወደሚገኝ ጤና ተቋም ሄደው ምርመራዎች ቢያደርጉ ጥሩ ነው። ሌሎች ደግሞ የእይታ ችግር የቅርብ ርቀትና ከርቀት የማየት ችግር ያለባቸው ሰዎች እነሱም ማዮፒክ ኤንድ ሃይፐሮፒክ የሚባሉት ማለት ነው። እነሱም ተጋላጭነት ስላላቸው ምርመራ ቢያደርጉ የተሻለ ነው። ሌሎች ደግሞ ከዚህ በፊት ከፍተኛ የሆነ የዓይን ጉዳት የደረሰባቸው በምትም ሊሆን ይችላል። እንደዚህ አይነት ሰዎችም ምርመራ ቢያደርጉ ጥሩ ነው። ምንም እንኳን ጉዳቱ ድሮ የቆየ ከህፃናትም ቢሆን ምርመራ ማድረጉ አሪፍ ነው። ከዚህም በተጨማሪ በተለያዩ ህመም አጋጣሚዎች የምንወስዳቸው መድኃኒቶች አሉ። በተለይም ደግሞ ኮርቲኮስቴሮይድስ ይባላሉ። እነዚህ መድኃኒቶች በብዛት ለብዙ አይነት ህክምናዎች የሚያገለግሉ መድኃኒቶች ናቸው። ለመገጣጠሚያ በሽታዎች፣ ለሌሎች ለቆዳም ከዚህም በተጨማሪ ለብዙ በሽታ አይነቶች የምንጠቀማቸው መድኃኒቶች እነሱን ለብዙ ጊዜ የሚወስዱ ሰዎችም ደግሞ ኮርቲኮይድ ኢንዲዩስድ ግላውኮማ ይባላል። እነሱ ስለሚያወጣ እነሱን ምርመራ ማድረግ ይጠበቅባቸዋል። ስለዚህ አንደኛው ቅድመ ጥንቃቄ ይሄ ነው። ከመያዛችን በፊት ወይም ደግሞ እንደዚህ አይነት ነገር ከፍተኛ ጉዳት ከመድረሱ በፊት የቅድመ ምርመራ ማድረግ ነው። ሁለተኛ ነገር አንደኛ በሽተኛው ወይም ደግሞ ዲያግኖስ ተደርጎ ወይም ደግሞ አለበት ከተባለ በኋላ ምን ማድረግ አለበት ነው። ስለዚህ እንደዚህ አይነት ሰዎች አንዴ በሽታ ከተገኘባቸው በኋላ ማድረግ ያለባቸው ምንድነው? በሐኪም የታዘዘላቸውን ህክምናዎች አሉ። ህክምናው ያው በዋናነት
ጠብታና የሚሰጡ መድኃኒቶች አሉ፣ እነሱ አሉ። ከዛ በተጨማሪ ሰርጂካል የሆነ ማኔጅመንት አለው። ስለዚህ እንደ ባለሙያው እንደ ሐኪሙ ውሳኔ መሰረት በጠብታ የሚታከም ሰው በአግባቡ በተባለው ሰዓት በተባለው መድኃኒቱም አጠቃቀሙን ከባለሙያው በመረዳት በተባለው ሰዓት ያለምንም ማቋረጥ መጠቀም አለበት። ይሄ የአብዛኞቹ ሰዎች ችግር ነው። ያ ማለት ምንድን ነው? አብዛኛው ሰው ለተወሰነ ይወስዳል፣ ሲያቋርጥ ሆነ እንደገና ተመልሶ የመምጣት አዝማሚያዎች አሉ። ስለዚህ እነዚህ ነገሮች ናቸው እንደውም ብዙ ጉዳት የባሰ ጉዳት እያመጣሉ እና እነዚህ ነገሮች ምንድን ማለት ነው። ከዛ በተጨማሪ ደግሞ ሬጉላር የሆነ በየጊዜው ክትትል መደረግ አለበት። የሕክምና ባለሙያ ይህን ሐኪሙ ባዘዘው መሰረት በክትትሉን ማድረግ አለበት። የህመሙ ደረጃ እንዴት ነው? መድኃኒቶቹ እየሰሩ ነው? ወጋው ነው ወይስ አይደለም የሚለው ነገር እሱንም እንትን መባል አለበት። ሌላ ደግሞ ምንድነው? ለምሳሌ ደግሞ አንዳንዴ ሰርጂካል ወይም ደግሞ በቀዶ ሕክምና መስራት እንደዛም ሲሆን ያው በቶሎ ፈቃደኛ መሆን ሕክምና ማድረግ ከፍተኛ ጉዳት ሳያደርስ ባለበት እንዲገታ የማድረግ ነገር ነው። አብዛኛው ሰው ሰርጂካል ሲባል ነው ምናምን እና ለብዙ ጊዜ ከቆየ በኋላ ጉዳት ከፍተኛ ከሆነ በኋላ ሕክምና የሚወስደው። እንደዚህ መደረግ አለባቸው ብዬ አምናለሁ። ስላዳመጣችሁ አመሰግናለሁ። ቴንኪው ቬሪ ማች